ዛሬ ኑር ሸገር ፕሮፐርቲ ፒያሳ ላይ እየገነባ ያለውን አራዳ ግራንድ ሞል ሙሉ ፍሎር ፕላን ብሬክዳውን አድርጌ አሳያቸው። አጠቃላይ ፕሮጀክቱ 1560 ካሬ ላይ ነው ያረፈው። ሁለት ቤዝመንት፣ አንድ ሰሚ ቤዝመንት እና G+10 ነው ወደ ላይ። ሁለቱ ቤዝመንት ለፓርኪንግ አገልግሎት የሚውሉ ሲሆን ሰሚ ቤዝመንቱ እንግዲህ ለተለያዩ አገልግሎቶች ይውላል። ለምሳሌ ለመጋረጃ ቤት፣ ለህንፃ መሳሪያ፣ ለስቴሽነሪዎች፣ ለእነዚህ መሰል ነገሮች ይውላል። ቀጥሎ የምናገኘው ግራውንድ ፍሎር ነው። እንደምታዩት በሁለት በኩል ዋና መንገዶች ያዋስኑታል። በውስጥ በኩል 500 ካሬ ሰርኩሌሽን ኤሪያ ሲኖረው ይህም ፍሎር እይታ ለሚፈልጉ ቢዝነሶች በጣም ተመራጭ ነው። ለምሳሌ እንደ ወርቅ ቤትና ጌጣጌጥ የመሳሰሉ ቢዝነሶች። አሁን ደግሞ የምናየው ፈርስት ፍሎሩን ነው። እስከ አራተኛ ፍሎር ድረስ ዲዛይኑ ከግራውንድ ፍሎር ጋር ተመሳሳይ ነው። ይህም ፍሎር ለኤሌክትሮኒክስ እና ለመሳሰሉት ቢዝነሶች ተመራጭ ነው። ከአምስተኛ እስከ ሰባተኛ ፍሎር ለኦፊስ የሚሆኑ ቦታዎችን ከ20 ካሬ እስከ 145 ካሬ ድረስ አዘጋጅተናል። ሌላው እንደምታዩት እዚህ ሞል ላይ 4 ደረጃቸውን የጠበቁ ሰፋፊ ሊፍቶች ያሉት ሲሆን በተጨማሪም የከርሰ ምድር ውሃና ባካፕ ጄኔሬተርን አካቷል። በአጠቃላይ ፍሎር ፕላኑ ይሄን ይመስላል።